በፋኦ ፕሮጀክት ለእናንተ ዘርና ማዳበሪያ ቀርቦ የዘር ጊዜ ስራ እንድትሰሩ ተደርጓል። ሁላችሁም እንደምታውቁት ማለት ነው። ከዚህ በፊትም በቀበሌያችሁ ውይይት ተደርጎ ይህን ስራ እንደምትሰሩ ተግባብተን ነው ወደ ስራ የገባነው አይደለ? ስለዚህ ዛሬ ከስሪንቃ እርሻ ምርምር ከግብርናና ሌላ አካል የለንም። ስሪንቃ እርሻ ምርምርና ከግብርና ግን ይህን የመስክ ቀን አካሂደናል። ይህንን ደግሞ ፕሮግራም የሚያስኬድልን ዶክተር ስዩም ነው። ዶክተር ስዩምን ወደዚህ ጋብዛለሁ። ደህና አደራችሁ። በእርግጥ መነሻውን ልንገራችሁ። አሁን የፋኦ አይደለም ዋናው እንትኑ እዚህ ሲመጣ እዚህ ወረዳ ላይ ወደ 15 ሄክታር የፋኦ ፕሮጀክት የሚባለው ዘር አምጥቶ የሙያ እገዛ ባለሙያዎች በጣም እንትን የሆነ መጥተው እየሰራችሁ ነበረ። አሁን እኛ የእነሱ ፕሮግራም ነው እዛ ላይ ሳይሆን ከዛ ጎን ለጎን ግን 15 ሄክታር ብቻ ስለነበረ የነሱ ስራ ክላስተሩ ይሄ ኩታ ገጠሙ ሰፊ ስለሆነ ዘር አግዙን ብሎ መለሰ እና የወረዳው እንትን እሱ ነው። አሁን እኛ የዛን 15 ሄክታር ዞሮ ስራም ችግር የለውም መሬቱና እናንተ ናችሁ። አሁን እኛ ምንድነው አንዳንድ ጊዜ ሌላ ችግር እንዳይመጣ አሁን እኛ የሚመለከተን እኛ የሰጠነው ተጨማሪ ዘር ነው። ያንን ነው ዞሮ ምንድነው ዋናው ዓላማው የማሽላ ምርታማነት በደንብ ለማስተካከል ጥሩ ዝርያዎች እንዳለን ያው ታውቃላችሁ። አቧሬ እንግዲህ ረጅም ዓመት ነው። እኔ እንኳን እንግዲህ ድሮ ታስታውሱ ከሆነ 2003 2004 ላይ በጣም ሰፋፊ ኩታ ገጠም ስንሰራ ነበረ ጋቶ ገዱ በነበሩበት ጊዜ ማለት ነው። እና እንደውም የዛን ጊዜ በተለይ ወደ አራዶም የሚባል ወደ ላይ ያለው አካባቢ ድርቅ እንትን ይለዋል እና የዛኔ ምን ይላሉ አርሶ አደሮች በጨረቃ የሚደርቅ መሬት ላይ እያሉ ታዩት ነበር። ያን ጊራና አንድ የሚባለውን ዝርያ ስናስፋፋ በሰዓቱ ማለት ነው። እና አሁን ስመጣ ያው የዘንድሮን ሁኔታ ደግሞ ታውቃላችሁ የዝናብ ችግር ምናምን ስላለ እንጂ ይሄ አይደለም አቅሙ አይደል? የአቧሬ መሬት እንደዚህ አይደለም ያለው። ግን ዞሮ ምንም እንኳ በዚህ ሐምሌ ላይ ኦልሞስት ዝናብ አልዘነበም። ነሐሴ ላይ እንደ ጤፍ ነው ሲዘሩት የነበረው። በዛ እንኳን ሆኖ እንደዚህ በዚህ ምርት ደረጃ መድረሱ በጣም ትልቅ ነገር ነው እኔ እየተሰማን ያለው። ስለዚህ ስሪንቃ ግብርና ምርምርም በጣም ትልቅ ማዕከል ነው። በተለይ በሰብል ምርምር ብቻ ካየነው ከ70 በላይ የሚሆኑ የተለያዩ የሰብል አይነቶችን አስለቅቋል ማለት ነው። ግብርና ምርምሩ በ1979 ነው እንደ ምርምር ደረጃ የተዋቀረው። በሰፊ ዳይሬክቶሬት አለው። የማህበራዊ ስርጸት የሚባል አለ፣ እንስሳት ምርምር የሚባል አለ፣ ሰብል አለ፣ አፈርና ውሃ፣ እንደገና ደግሞ ደን ምርምርም። እንግዲህ አቧሬ ደን ነበር ድሮ። በእርግጥ አሁን የደን ተመራማሪ ሊያዝን ይችላል። አሁን በእርግጥ እነሱ ላይ ዋናው እንትናቸው እንደዛ ስለሆነ፣ ግን አሁን ያንን መሬት አሁን ወደዚህ ስንመጣ በጣም ትልቅ አቅም ያለው አካባቢ ነው ይሄ ማለት ነው። በተለይ የመስኖ የምንና የመስኖ ምርምር አለን፣ አፈርና ውሃ ምርምር የሚባለው ሰፊ ቴክኖሎጂዎችን የሚያፈልቅ ነው እና የአቧሬ ህዝብና እርሻ ምርምር በጣም ይተዋወቃል። እና ይሄን በዚህ በደንብ እንድታመሰገኑ የምፈልገው የወረዳውን ግብርና መለሰ በተለይ ወልዲያ ላይ ከተገናኘን ጊዜ ነው። የዛኔ እንደዚህ ነው በፋኦም ከተገናኘን በኋላ ትልቁን ጥረት ያደረጉት እነሱ ናቸው። እኛ መጥተን አናውቅም ዘር ከመስጠት ውጪ ማለት ነው። ስለዚህ ትልቁ ድርሻቸው የወረዳው ግብርና እና የቀበሌ ባለሙያው የዞኑ ግብርና እንዲሁም ደግሞ አርሶ አደሩ ነው በዋናነት ለዚህ ነገር ማለት ነው። ምርምር ማዕከሉ ምን ይጠበቅበታል ካላችሁ፣ ምርምር ማዕከል ድርሻው ውስን ነው። አንደኛ ቴክኖሎጂ ማፍለቅ ነው አይደል? ዋናው ድርሻው ቴክኖሎጂ ማፍለቅ ነው። ሁለተኛ የመነሻ ቴክኖሎጂ መስጠት ነው። የሙያ እገዛ ማድረግ ነው። ከዚህ ውጪ አብዛኛው የመሬትና ያለውን ሌላው ስራ ደግሞ የግብርናው ትልቁ ድርሻ እሱ ስለሆነ ድርሻቸውን ተወጥተዋል ብዬ ነው የማስበው። ምናልባት አሁን ከዚህ በኋላ እኛ ምንድነው ልናደርግ የምንችለው የዘር ኳራንቲን ያየው ይመስለኛል። ዘር አምራች መሆን አለበት የኛ አካባቢ አይደል? ዘር ሁሌ በየአመቱ ከምርምር ላይጠበቅበት ይችላል። አሁን ይሄን ትልቅ እንትን ነገር ነው። ይሄን አጽድቶ በዘር ደረጃ ጋብዘን ነበር። የዘር ባለስልጣናቶችን ጋብዘን ነበረ። አይ ቲንክ መጥተው ያዩት ይመስለኛል። የመጀመሪያ ደረጃ ያልፈዋል። ከዚህ በኋላ ምንትን ካለ ምርምር ማዕከሉ በራሱ ፓተንት ለዘር አገልግሎት እንዲውል ምርምሩ ጥረት ያደርጋል ማለት ነው። እንግዲህ ወደፊትም ይሄ ድጋፉ በተለይ የዘር እና ሌሎች ተጨማሪ ምርምር የሆነ የሚያስፈልጋቸውን ነገሮች ያንን ነው ሊያደርግ የሚችለው ምርምር ማዕከሉ። ስለዚህ ይሄን ትልቅ ሪሶርስ ነው።
ይሄን መልካም አሁን ይሄን ሃርቨስት አድርገን ዝም ብሎ መባከን የለበትም። የፋኦም 15 ሄክታሩ ይሄም ተጨማሪ ሰፊ ክላስተር ይመስለኛል ከ50 አካባቢ በላይ ነው የሚመስለኝ ክላስተሩ ቢያንስ ለዘር ደረጃ የሚያሟላው ብሎክ እየተለየ በጣም የተጎዳው ሳይሆን ደህና ለዘር አገልግሎት የሚሆነው የሚያልፈው ለዘር መሆን አለበት። ይሄ የዞኑም ግብዓት አለች። እሷም ምናልባት ጀንበሪውን ይሄን እሱንም ጋብዘናል። መጥቶ ከሆነ አላውቅም። ማህበራት መጥተዋል። ስለዚህ ማህበራት የትልቁ ድርሻ ሊኖራቸው ይችላል። እዛኛውም እንደገና የምናየው አለ እዛ ቆቦ ከተማ። ስለዚህ ያነደረገው ይሄኛው በወቅቱ ማለት ነው ሳይባክን ለዘር አገልግሎት የሚውልበት ነገር ቢሆን በጣም መልካም ነው እላለሁኝ። እኔ እንኳን ደስ ያላችሁ ነው የምለው በዚህ ደረጃ። በእርግጥ እንትኑ ላይ ደስተኛ አይደለንም፣ ያው ወቅት ስለሆነ ነው እንጂ አቧሬን ስለማውቀው ብዬ ነው። እኔ ስመጣ እንደዚህ ዝምም ብሎ የሚመጣ የመሰለኝ ፎቶአችሁ በጣም የሚያምር ነው። ይሄ አካባቢ ያለችው በጣም ቆንጆ ነች። በተለይ ዳር ዳር ያለችው እንትን ነው። ዞሮ ዞሮ ይሄም ነገር ማናየበት ነው፣ መልካም ነገር ነው። ስለዚህ ደግሞ የምንሰበስበው ያድርገን ነው የምለው። መለሰ እኔ በጣም ለመለሰ አንድ ሞራል ብትሰጡልኝ ደስ ይለኛል። ትልቅ እገዛ ነው ያደረገው ብዬ ነው የማስበው። መለሰ አጠቃላይ ያለውን ነገር እንትን ትላለህ። እንግዲህ ምናልባት ከሱ በላይ ድርሻ ያላችሁ ትኖራላችሁ። እኔ ጋር ኮሚኒኬት ስናደርግ የነበረው መለሰ ጋር ስለሆነ ለሱ ነው እንደዛ ያልኩት። ባለሙያዎች በተለይ እዚህ ያላችሁ ባለሙያዎች ትልቅ ድርሻ አላችሁ ብዬ ነው የማስበው። እሺ እንደምን አደራችሁ። ወድሮ እዚህ ስራ ስንሰራ ይሄንን ከፍተኛ የሆነ ዘር ስርጭቱ ጀምሮ ባለድርሻ አካላት ብዙ ነበሩ። የራያ ቆቦ ወረዳ ሰብል ልማት ቡድን ሙያተኞች በሙሉ የዞን ሙያተኞች እና አሸናፊ እና አባይ በዚህ ላይ ትልቅ አስተዋጽኦ አድርገዋል። ዮርዳኖስ ባለቤት ናት። ከዚህ ውጭ አበበና ኮሚቴዎቹ እዚህ ያሉት የሚሰሩት በጣም በተሻለ መልኩ ከፍተኛ የሆነ ትግል አድርገው የሰራነበት ነበርና ስለዚህ ከዚህ ውጪ ዋናው ባለድርሻ ሌላው ፋኦ ነው ራሱ። ስለዚህ ብዙ የባለድርሻ አካላት ያለበት ስራ ነው የሰራነው። ስለዚህ ሁሉንም ሰው ወደዚህ ማምጣት አይቻልም። የቀበሌ ሙያተኞቹ እዚህ ያሉት ሶስቱ የመስኖ ሙያተኛ፣ የሰብል ልማት ሙያተኛና የጽህፈት ቤት ኃላፊ የቀበሌው ከፍተኛ የሆነ ስራ ሰርተናል። ከዚህ ውጪ የቆቦ ቅርንጫፉ እና በራም ጋር ቢሆን ከፍተኛ የሆነ ግንኙነት ነው የነበረንና ቆንጆ ስራ ነው ስንሰራ የነበረው። መጨረሻ ላይ የዝናብ መግባቱ መዘግየት እና ፈጥኖ ዝናቡ በመውጣቱ ምክንያት የተወሰነ እንትን ቢኖርም ግን ምንም ይሁን ግን የተሻለ ነው፣ ቆንጆ ነው። ለበቅላት ይከለክለዋል ተብሎ የሚታሰብ ስላልሆነ ለዘር እንደሚሆን ከዚህ ውጪ የደሴ እጽዋት ኳራንታይንን አምጥተናል። ስለዚህ ቆንጆ ግንኙነት ነው የነበረን። ስለዚህ አሁን ይህን አስፍተን እዚህ ያሉ አርሶ አደሮችን እዛኛው ቆቦ ከተማ ወስደን በተወሰነ መልኩ ሼር ያደርጋሉ። ስለዚህ ያለኝ ነገር ይሄ ነው። ስሪንቃዎችን እኔ ብዬ የማምነው ዩኒቨርሲቲና ስሪንቃ የሌለበትኝ ወረዳ ያልገባበት ወረዳ የሞተ ነው ብለን ነው የምናስበው። ዩኒቨርሲቲ ካልገባበት፣ ስሪንቃ ካልገባበት፣ ምክንያቱም ዘሩን የሚያወጡ ሰዎችን ካላገኘና ግብርና ዘር ማውጣት አይደለም ስራው። ስራው ምንድነው? የወጣውን ከግብርና ምርምር የተገኘውን ዘር ወደ አርሶ አደሩ ማስፋት ነው እንጂ ግብርና ዘር ማውጣት አይደለም ስራው። ስለዚህ ያንን ዘር ማባዛት የመጣውን ከነሱ ከስሪንቃ የመጣውን ከምርምር ከዩኒቨርሲቲ የሚመጣውን ዘር እውቀት በተለያየ ገጠመ ማንዴትም የተሰጣቸው እነሱ ስለሆኑ እነሱን ያን ዘር ማውጣት ነው የኛ ስራና የወጣውን ዘር እኛ እዚህ ማባዛት ወደ አርሶ አደሩ ተጠቃሚ እንደሆነ ኤክስቴንሽን ማድረግ ስለሆነ ግብርና ስራው። ስለዚህ በተቻለ መጠን ለመወጣት ሞክረናል፣ ተወጥተናል ብለን እናምናለን። ያለኝ ነገር ይሄ ነው።